ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አቦጊዳ ክፍል 2 ነው ማለት ነው። አቦጊዳ ክፍል 2ን ይዤላችሁ መጥቻለሁ። እነዚህን ፊደላቶች በጋራ የምናጠና ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም የጻፋችሁ እስከ መጨረሻው ተከታተሉኝ። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው አቦጊዳ ክፍል 2 ነው ይዤላችሁ የመጣው ማለት ነው። አቦጊዳ ፊደላትን ነው ይዤላችሁ የመጣው። እነዚህም ፊደላቶች በጋራ የምናጠና ይሆናል ማለት ነው። አቦጊዳ ማለት የተዘበራረቁ ፊደል ማለት ነው። ፊደል ልክ እንደ ሀሁ ስርዓታቸውን ጠብቀው ሳይሆን በየአቅጣጫው ተጽፈው ነው የሚመጡት ማለት ነው። ምክንያቱም እኛ ትምህርታችን እውቀታችን ፊደላቶችን ለይተናል የምንልበትን የምንለይበት መንገድ ነው። ለምሳሌ አቦጊዳ ማንበብ ከቻልን በትክክል ማንበብ ከቻልን ፊደላትንም ማንበብ እንችላለን ማለት ነው። ስለዚህ ፊደላትን አነበብን ማለት ደግሞ ማንኛውም ጽሑፍ ቢሰጠን መጻፍና ማንበብ ስለምንችል አቦጊዳን በደንብ አድርገን ማጥናት ይጠበቅብናል ማለት ነው። ፊደላትን በትክክለኛው ተረድተናል አውቀናቸዋል ብለን ለመረዳት በዚህ ላይ አቦጊዳ ማንበብ ይጠበቅብናል ማለት ነው። ለምሳሌ አሁን አንዳንድ ልጆች ፊደላትን ያነባሉ። ለምሳሌ ከግራ ወደ ቀኝ በጣም ቀላል ናቸው እና ከግራ ወደ ቀኝ ያነቧቸዋል፣ በደንብ አድርገው ያነቧቸዋል። ከላይ ወደ ታችም ቀላል ናቸው ያነቧቸዋል። ነገር ግን አቦጊዳን ሳስነብባቸው አቦጊዳ ላይ ይከብዳቸዋል ማለት ነው። ይህ ማለት ምን ማለት ነው? እነዚያን ፊደላቶች ዝም ብለው ሸምደዋቸዋል፣ ነገር ግን በትክክል አልለዩዋቸው ማለት ነው። ስለዚህ ፊደላትን በትክክል ለይቻለሁ ወይስ አልለዩዋቸውም ለማለት እነዚህን ፊደላት አቦጊዳዎችን በደንብ ማጥናት ይጠበቅብናል ማለት ነው። ስለዚህ የመጀመሪያውን ክፍል ባለፈው ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ሁለተኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። ከግራ ወደ ቀኝና ከቀኝ ወደ ግራ ትንሽ ከበድ ይላል። ከላይ ወደ ታችና ከታች ወደ ላይ ስታነቧቸው በጣም አይከብዱም እና ስለዚህ እኔ ከግራ ወደ ቀኝና ከቀኝ ወደ ግራ አነብላችኋለሁ። እናንተ በአራቱም አቅጣጫ እያነበባችሁ ተለማመዱ። አሁን አብረን እያነበብን እንሂድ። ኦኬ ይቺ ማነች? ጠ ጩ ይ ካ ሄ ል ሞ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሞ ል ሄ ካ ይ ጩ ጠ። ቀጣይ ከዚህ ላይ ማናገኛለን? ጨ ጨ ዩ ኪ ሀ ሌ ም ኖ። ከመጨረሻ ወደ መጀመሪያው ስንመለስ ኖ ም ሌ ሀ ኪ ዩ ጨ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? የ ኩ ሂ ላ ሜ ን ኞ። ከመጨረሻ ወደ መጀመሪያው ስንመለስ ኞ ን ሜ ላ ሂ ኩ የ። እቺ ደግሞ ማነች? ከ ሁ ሊ ማ ኔ ኝ ሶ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሶ ኝ ኔ ማ ሊ ሁ ከ። ቀጣይ ከዚህ ላይ ማናገኛለች? ማነች? ሀ ሉ ሚ ና ኘ ስ ሾ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሾ ስ ኘ ና ሚ ሉ ሀ። ቀጣይ ከዚህ ላይ ማነች? ማነች? ለ ሙ ኒ ኛ ሴ ሺ ኦ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ኦ ሺ ሴ ኛ ኒ ሙ ለ። ቀጣይ ከዚህ ላይ ማን እናገኛለን? መ ኑ ኝ ሳ ሼ እ ፎ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ፎ እ ሼ ሳ ኝ ኑ መ። ቀጣይ ከዚህ ላይ ማን እናገኛለች? ማነች?
ነ ኙ ሲ ሻ ኤ ፍ ጾ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ጾ ፍ ኤ ሻ ሲ ኙ ና። ቀጣይች ማነች? ኘ ኘ ሱ ሺ አ ፌ ጽ ቆ። ከመጨረሻው ወደ መጀመሪያው ስንመለስ ቆ ጽ ፌ አ ሺ ሱ ኘ። እንደዚህ እያደርጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ምክንያቱም ፊደላትን ብቻ አንብባችሁ በቃ እኛ ፊደል እንችላለን ብላችሁ ራሳችሁ እንትን የምትሉ ከሆነ በዚህ በአቦጊዳ ደግሞ ራሳችሁን መፈተሽ ይጠበቅባችኋል ማለት ነው። በደንብ አድርጋችሁ አቦጊዳን ማንበብ ከቻላችሁ በተለያየ አቅጣጫ በአራቱም አቅጣጫ አቦጊዳ ማንበብ ከቻላችሁ በምንም ታምር ማንኛውም ጽሑፍ ቢሰጣችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ እንደዚህ እያደርጋችሁ ማንበብ ይጠበቅባችኋል። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0942 71 97 74 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።